ማህበራዊ እምርታ ለሀገር ግንባታ በሚል መሪ ቃል ምክክር በሚል ስም በተካሄደው እና የመንግስት ባለስልጣናት ይልቅም የአምስት ሚኒስቴር መስሪያ ቤት ሚኒስቴሮች ጠቅላይ ሚኒስቴሩ እና አንዳንድ በምን አግባብ እንደተጠሩ ባልታወቁ ግለሰቦች የተደረገ ምክክር ፕሮግራም ላይ ጠቅላይ ሚኒስቴሩ በተናገሩት አንድ ንግግር ዙሪያ ብዙ ሰዎች ሀሳብ ሲጠሱበት ተመልክቼ እኔም በዛ ጉዳይ ላይ አንዳንድ መረጃዎችን አይቼ ራሴን ሀሳብ ለመስጠት ነው ዛሬ የመጣሁት። ጠቅላይ ሚኒስቴሩ በንግግራቸው የኢትዮጵያ የተረጂ ቁጥርን ባለፉት ዓመታት በዚህ መንግስት ከ24 ሚሊዮን ወደ 3 ሚሊዮን ቀንሳለች በሚል የተናገሩት ንግግር ነበርና ከአንዳንድ ቁጥራዊ ነገሮች አንጻር ይህንን ነገር ለማየት እንሞክር። መጀመሪያው አንድ ሀገር መቼም የተረጂ ቁጥር ቀነሰ ማለት ያው ተረጂነትና ድህነት ተያይዞ የሚሄድ ነገር ከሆነ ስለሆነ የተረጂ ቁጥር ቀነሰ ማለት የድሃ ቁጥር ቀነሰ ማለት ነው። ነገር ግን ያለው እውነት ያንን ያመለክታል የሚለውን ስናይ በ2021 ወርልድ ባንክ የኢትዮጵያ የድሃ ቁጥር በፐርሰንት 39% የኢትዮጵያ ህዝብ ድሃ ነው ብሎ ነበር። 2025 ላይ በወጣው ጥናት ደግሞ 43% በ4% ጨምሮ 43%ቱ ድሃ ሆኗል የሚል ቁጥር ያሳየናል። ይህም እነዚህም ቁጥሮች በወርልድ ባንክ ኦፕን ዳታ ላይ በስነስርዓት በቋቱ ላይ ተመዝግበው የተቀመጡ መረጃዎች ናቸው። ከድህነቱ በተጨማሪ ደግሞ ኢትዮጵያ ላይ በ2025 በወጣ ጥናት ከ9.4 ሚሊዮን በላይ የረሃብ ስጋት ያለባቸው የማህበረሰብ ክፍሎች እንዳሉ በጥናቶች ተረጋግጧል። ከዛ በተጨማሪ ደግሞ ከ1.9 ሚሊዮን በላይ የሀገር ውስጥ ተፈናቃዮች እንዳሉ መረጃዎች ያሳያሉ። እነዚህ ሁሉ ተደራራቢ ችግሮች እያሉብን ደግሞ አሁን እንደ ዩኤስኤድ ያሉ እንደ ወርልድ ፈንድ ፕሮግራም ያሉ የተራድኦ ድርጅቶች ደግሞ የእርዳታ መጠናቸውን እየቀነሱ እንደሆነ ያሳወቁባቸው ዓመታት ናቸው ያለፉት 2-3 ዓመታት። ለምሳሌ ዩኤስኤድ በ2024 ለኢትዮጵያ 1.33 ቢሊዮን ዶላር እርዳታ አድርጓል። በ2025 ግን በትራምፕ አገዛዝ በአዲሱ የትራምፕ መንግስት እርዳታ እንደሚቀንሱ ባወጡት በፖሊሲ መሰረት እርዳታቸውን ቀንሰው ወደ 0.46 ቢሊዮን ዶላር ወርዷል። ከዛ በተጨማሪ ደግሞ ወርልድ ፈንድ ፕሮግራም ይሰጥ ከነበረው ፈንድ 40% ያክሉን እንደቀነሰ በ2025 መረጃዎች ወጥተዋል። እና እነዚህ ሁሉ ተደራራቢ ነገሮች እያሉ የድህነት ቁጥሩ በአስደንጋጭ ሁኔታ እየጨመረ ባለበት ሁኔታ መንግስት ምን ማለቱ ነው? የተረጂዎች ቁጥርን ከ27 ሚሊዮን ወደ 3 ሚሊዮን ቀንሰናል የሚለውን ለማጤን ሞከርኩ እና የጠቅላይ ሚኒስትሩ ሲባል የሚለውን ቃል ቀልቤን ወሰደው እና ማን ነው ያለው የሚለውን ለማየት ሞከርኩ። የትኛው የተራድኦ ድርጅት ዘግቦት ነው? የትኛው የስታቲክስ ባለሙያ የስታቲክስ ድርጅት ዘግቦት ነው? የትኛው የሰብአዊ መብት ተሟጋች ማህበር ዘግቦት ነው የሚለውን ለማየት ስሞክር በዛው ይሄ ማህበራዊ እምርታ ለሀገር ግንባታ በሚል በተካሄደው በምክክር ስም በተካሄደው ጉባኤ ላይ የሴቶችና ማህበራዊ ጉዳይ ሚኒስቴሯ ዶክተር ኤርጌጎ ተስፋዬ በሰጡት ብሪፊንግ ላይ ይህንን ነገር የሚያመለክቱት። በይበልጥ አስደንጋጭ ነገሩ ደግሞ እርዳታ ስለ ውጭ እርዳታ እኔ መጀመሪያ እንዳሰብኩት ስለ ውጭ እርዳታ ስለ ዩኤስኤድ ስለ ዩኤን ስለ WFP አይደለም እያወሩ የነበሩት ስለ ሀገር በቀል ስለሆነ ስለ ፕሮዳክቲቭ ሴፍቲ ኔት ፕሮግራም ነው እያወሩ የነበሩት። በኢህአዴግ መንግስት በ2005 በፈረንጆቹ ተመስርቶ ህዝቡን ሲያገለግል የነበረ አፋጣኝ እርዳታ ያስፈልጋቸው የነበሩ በረሃብ እና በእርስ በርስ ግጭት ተፈናቅለው ተጎድተው ወይም ደግሞ በድህነት ተጎድተው በመንግስት ይረዱ የነበሩ የማህበረሰብ ክፍሎች ከዛ ቀደም በነበረው ጊዜ ከውጭ እርዳታ ይጠበቅ ነበር። በኢህአዴግ መንግስት ግን ይሄ ተቋቁሞ እርዳታ እስኪመጣ የሚጠፋው የሰው ልጅ ክቡር ህይወት ለመታደግ ተብሎ የተቋቋመውን ተለምዶ ስሙ ሴፍቲ ኔት ፕሮግራም ነው ሴቶችና ማህበራዊ ጉዳይ ሚኒስትሯ ሲያብራሩ የነበረው። ነገር ግን
ለምሳሌ ነገሩን ብናይ በደንብ ብናጤነው 2005 ይሄ የሴፍቲኔት ፕሮግራሙ ሲዘረጋ የድሃ ቁጥሩ 35% አካባቢ እንደነበር ወርልድ ባንክ ኦፕን ዳታ ላይ ተገልጿል። 2015 አዲሱ መንግስት በሚመጣበት ወቅት በእርግጥ ይሄ ቁጥር በጥቂቱ ቀንሶ ወደ 33% እንደነበር እዛ ወርልድ ባንክ እንትን ላይ ኦፕን ዳታ ላይ እና የኢትዮጵያ ፖሊሲ ኢንስቲትዩትን ባወጣው መግለጫ ላይ ይገኛል። ከዛ በኋላ ግን በነበሩት ዓመታት እንትኑ የድሃው ቁጥር እየጨመረ ፐርሰንቱም እየጨመረ አሁን ወደ 43% ድሃ አለባት የምትባል ሀገር ላይ ያኔ ሲመሰረት ከነበረው ቁጥር ላይ በነበረ ድሃ ባለባት ሀገር ላይ ያኔ ከነበረው እጥፍ በለባት ድሃ፣ ተፈናቃይ፣ ረሃብተኛ ባለባት ሀገር ላይ ይህንን አይነት መረጃ ማውጣት በጣም አስደንጋጭ ነው የሚሆነው። ይሄ ነገርም አንድ ነገር አስታውሶኛል። እሱም የነዳጅ ድጎማን መንግስት አያስፈልጋችሁም፣ የመንግስትን ወገብ የኢትዮጵያን መንግስት ጫንቃ ያጎበጠ መተዳደሪያ ነው ብሎ የነዳጅ ድጎማን ሙሉ በሙሉ የሰረዘበትን ውሳኔ ያስታውሰኛል። እና አሁንም መንግስት ወገቤ ጎብጧል ከዜጎቹ የዕለት ጉርስ ላይ ከአፋቸው ላይ ነጥቆ ይህንን ነገር አነሳ እንጂ ፍላጎቱ ሳይሆን የቀነሰው እንትን ነው አቅርቦቱ ነው የቀነሰው። መንግስት ቻሉት ተወጡት ብሎ አያገባኝም ብሎ ይህንን ነገር ቀንሶታል። ይልቁንም አሁን የሚያሰጋው ነገር የሴፍቲ ኔት ፕሮግራም ወደፊት በዚህ አካሄዱ ሙሉ በሙሉ ይጠፋል፣ ዜሮ መሆኑም አይቀርም። መንግስትም እንዴት ብላችሁ እንዳጠይቁኝ እያለ ያለበት ሁኔታ ነው ያለው እና በጣም እንዴት ጨካንክ መንግስት በህዝብ ላይ የሚያስብል ነው እንጂ እንዴት ሆነ ተአምር ነው የሚያስብል ነገር እንዳልሆነ ከእነዚህ መረጃዎች መገንዘብ እንችላለን። በዚህም ደግሞ መንግስት አቅርቦቱን በቸልተኝነት ቀነሰ እንጂ ፍላጎቱን እንዳልቀነሰ ማሳያው ሕጸጽ ነው።